በመጽሐፍ ቅዱስ ውስጥ እንዲጠፋ የተወሰነ ሰው እንዲሁም እንዲድን የተወሰነ ሰው አለ ወይ? የኔ መልስ የለም። ከዛ ይልቅ የሚድኑትና የሚጠፉት በእግዚአብሔር በዘላለም ዕውቀት ዓለም ሳይፈጠር ይታወቅ ነበረ ብንል ትንሽ ይሻላል። በዚህ ርዕሰ ጉዳይ ትንሽ ከእግዚአብሔር ቃል እንከፋፈላለን። እናንተም አብራችሁ ከኔ ጋር እንድትቆዩ በጌታ ፍቅር እጠይቃችኋለሁ። ያን ብቻ አይደለም፣ ኮፒ ሊንክ ሼር ማድረግም አትዘኑ። ሮሜ ምዕራፍ 8 ከቁጥር 25 እስከ 30 ያለውን ክፍል በማንበብ እንጀምራለን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ካለ በኋላ አስቀድሞ ያወቃቸውን እነዚህን የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል። በዚህ ክፍል እግዚአብሔር አስቀድሞ ያወቀው ማንን ነው? እግዚአብሔር አስቀድሞ ያወቀው አማኞችን ነው። በክርስቶስ የሚያምኑትን አስቀድሞ ያውቃቸዋል። አስቀድሞ ስለሚያውቃቸው በክርስቶስ ለሚያምኑት የልጁን መልክ እንዲመስሉ አስቀድሞ ዓለም ሳይፈጠር ወስኗል። በዚህ ማየት አስፈላጊ የሚሆነው በክርስቶስ የማያምኑትስ እግዚአብሔር አያውቃቸውም ወይ ከተባለ ያውቃቸዋል። ለነዛ የልጁን መልክ እንዲመስሉ የቅድመ ውሳኔ የለም። ምክንያቱም ኤፌሶን ምዕራፍ 1 ከቁጥር 4 ጀምራችሁ ስታነቡ ዓለም ሳይፈጠር በፊቱ ነቀፋና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ምርጫ በክርስቶስ ኢየሱስ ለሚያምኑት ነው። በዚህ አንድ እንድናይ የሚፈልገው ትንሽ ጠንከር ያለ ትምህርት አለ። በስነ መለኮት ቋንቋ ሲነርጂዝም የሚባል እግዚአብሔር ለሚያቀርበው ወንጌል ምላሽ መስጠት ስለሚችል በማዳን ወይም የዘላለም ሕይወት በመቀበል ዙሪያ ላይ የሰው ውሳኔ ያስፈልጋል። ሰው አስቀድሞ ከመዳን በፊት ወደ እምነት መምጣት አለበት። ካመነ በኋላ ነው የዘላለምን ሕይወት መቀበል የሚችለው የሚል አስተምሮ ነው። ሁለተኛ ደግሞ ሞነርጂዝም የሚባለው ክፍል ሰው ልጅ በበደሉና በኃጢአቱ ሙት ስለሆነ ለሚሰማው ወንጌል ምላሽ መስጠት የሚችልበት ሕይወት የለውም። ምክንያቱም በአዳም ውድቀት ምክንያት አእምሮው ለመንፈሳዊ ነገር ሙት ስለሆነ መወሰን አይችልም ይላሉ። ስለዚህ እግዚአብሔር ነው እነዚህን የሚድኑትን ወደ ራሱ የሚጠራቸውና ጠርቶ የሚያድናቸው የሚሉ ክፍል ናቸው። የዚህ ክፍል በጣም ስህተቱ የጎላ ነው። ያም ስህተት ምንድን ነው? እንደነሱ አባባል ወንጌል መሰበክ የለበትም የሚል አይነት እሳቤ ያላቸው ይመስለኛል። ምክንያቱም እግዚአብሔር ራሱ ሰው ወደ ራሱ የሚያመጣ ከሆነ ወንጌል ሳይሰበክ ለሰማው ወንጌል ምላሽ ሳይሰጥ ያ ሰው እንዴት ሊድን ይችላል የሚል ጥያቄ ሊነሳባቸው ይችላል። እኔ የሞነርጂዝም የእምነት አስተምሮ አቋምን በጣም ነው የሚወደው። ምክንያቱም እነሱ ወንጌል ሲሰበክ ሰሚዎቹ ለሰሙት ወንጌል ምላሽ ከሰጡ በኋላ እነዛ ወደ ማመን ወደ እምነት ከመጡ በኋላ ይድናሉ ብለው ያምናሉ። ስለዚህ የሰው የእምነት ምላሽ የመስጠት ሱታፌ አለ፣ የሰው ተሳትፎ አለ ብሎ ያምናሉ። ሌላ አንድ ከሞነርጂዝም እምነት አስተምሮ የሚወስደው ነገር ምንድን ነው? ሰው ልጅ በዘላለም ጉዳይ በተለይ በአዳም ውድቀት ምክንያት በመንፈሳዊ ሕይወት አእምሮው ሙት ስለነበረ ለሚሰማው ወንጌል ምላሽ መስጠት አይችልም ይላሉ። ልክ ናቸው፣ መስጠት አይችሉም። እግዚአብሔር ግን ወንጌልን ለሰው ሲያመጣ ወንጌል ሲሰበክ
አንድ የሚሰራው ስራ አለ፣ አንድ የሚሰጠው ስጦታ አለ። ያም ስጦታ የመቅደም ወይም የቅድሚያ ቀዳሚ ግሬስ ወይም ስጦታ ተብሎ ጸጋ ተብሎ ይጠቀሳል። ያም ጸጋ ምንድነው? ሰዎች መወሰን ይችሉ ዘንድ ለሞተው አእምሯቸው፣ ለመንፈሳዊ ነገር ለሞተው አእምሯቸው ትንሣኤ ማድረግ፣ ትንሣኤ ማምጣት፣ መወሰን ይችሉ ዘንድ፣ መስማት ይችሉ ዘንድ፣ መምረጥ ይችሉ ዘንድ አቅም የሚሆን ግሬስ ለሁሉም ይሰጣል፣ ለማያምኑትም ለሚያምኑትም። ስለዚህ እግዚአብሔር ይህንን ጸጋ ሰጥተው፣ ታዲያ ሰው ለምንድን ነው ወደ እምነት መምጣት የማይችለው ከተባለ ረጆች አሉ። ሰው ለእግዚአብሔር ወንጌል ምላሽ መምጣት እንዳይችል የተለማመደበት ልምምዶችና የኖረበት ሕይወት ይይዛሉ። በጣም የሚወዱት ነገር ነው የሚገዛቸው። ስለዚህ እግዚአብሔር ወንጌልን ከማቅረብ ባሻገር ወንጌልን ይሰሙ ዘንድ ጸጋን ይሰጣል ብዬ እኔ በጣም አምናለሁ። ክብር ለእግዚአብሔር ይሁን። ሁላችንም በዚህ ሂደት ነው የዳነው። ስለዚህ ወንጌል በጊዜም አለጊዜም ይሰበካል፣ እግዚአብሔር ግን ይሰራል። ወንጌልን ላላመኑ ሰዎች ሲታቀርቡ እግዚአብሔር ከወንጌል ጋር አብሮ የሚሰራ አምላክ ወንጌልን ሁል ጊዜ እንስበክ። ምክንያቱም ሰው ወደ እምነት መምጣት አለበት። ሰው ወደ እምነት ሳይመጣ፣ ሰው ሳያምን መዳን አይችልም። ያመነ የተጠመቀን ይድናል። በአጠቃላይ የሚጠፋና የሚድን አስቀድሞ የተወሰነ አይደለም። ከዛው ይልቅ ግን የሚያምንና የማያምን አስቀድሞ ይታወቃል። አስቀድሞ እግዚአብሔር በዘላለም ዕውቀቱ ያውቃቸዋል። ስለዚህ ለማያምኑት ጥፋት አላቸው፣ ጥፋት ተዘጋጅተዋል። ለሚያምኑት ግን ክብር አዘጋጀ። ለወንጌል ለማይታዘዙ ጥፋት አስቀድሞ የተዘጋጀ ነው። ለሚያምኑት ደግሞ የዘላለም ክብር በክርስቶስ ኢየሱስ ተዘጋጅቷል። ከወደዳችሁ ከተመቻችሁ ቪዲዮን ላይክ፣ ኮፒ ሊንክ፣ ሼር ማድረግን አትዘንጉ። ሐሳባችሁን፣ ጥያቄያችሁን በኮሜንት ላይ አስቀምጡ። በዛ መሰረት ነው ቀጣይ ቪዲዮ ይዤላችሁ የሚቀርበው። የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እወዳችኋለሁ፣ በጣም እወዳችኋለሁ።